በተፈጥሮ ቀርፋፋ ቢሆንም ሁሌም የውድድር መኪና ሹፌር የመሆን ትልቅ ህልም ያለው አንድ ቀንድ አውጣ ባልታሰበ ሁኔታ ልዩ ኃይል ሲያገኝ ህልሙን እውን ለማድረግ ጥሩ አጋጣሚ ይሆንለታል። ቲዮ ፎርሙላ 1 የውድድር መኪናዎችን አጥብቆ የሚወድ ቀንድ አውጣ ሲሆን ጋይ የተባለውን ሹፌር ደግሞ የምንጊዜም ትልቁ አርአያ አድርጎ ይመለከተዋል። ወንድሙ ቼት ግን ለዚህ ውድድር ያለውን ልዩ ፍቅር ሊረዳው ባለመቻል ሁልጊዜም ቲዮን ወደ እውነታው ዓለም ለመመለስ ይሞክራል። በተፈጥሮ ቀርፋፋ ቢሆንም የቀንድ አውጣ ከህልሙ ወደ ኋላ አላለም። ፍጥነቱን ለመጨመርም ሁልጊዜ ጠንክሮ ይለማመዳል። በየማለዳው የሰፈሩ ቀንድ አውጣዎች ከእንቅልፋቸው ሲነቁ ምግባቸውን ለማግኘት ቀስ እያሉ እየተሳቡ ወደ ቲማቲም ማሳ ያመራሉ። በቀኑ ክፍለ ጊዜም የተወሰኑ የማህበረሰቡ ቀንድ አውጣዎች በቁራዎች ቢወሰዱም ሁሉም ይህንን አሳዛኝ ክስተት እንደ ተራ ነገር ነው የሚቆጥረው። በማሳ ውስጥ ቀንድ አውጣዎቹ ለምግብነት የሚሆኑ የበሰሉ ቲማቲሞችን ይመርጣሉ። ነገር ግን ትልቁ ቲማቲም ያለው ከቅርንጫፉ ጫፍ ላይ በመሆኑ አላስፈላጊ አደጋው ስላለመግባት ቀንድ አውጣዎቹ ፍሬው በራሱ ጊዜ እስኪወድቅ ድረስ ይተውታል። በዚህ መሃል የበሰበሱ ቲማቲሞችን እየጣሉ ሲያስወግዱ ቲዮ በበሰበሰው ቲማቲም በመጠቀም የሩጫ ልምምዱን ያደርጋል። ሆኖም ይህ ድርጊቱ የሌሎቹ ጓደኞቹ መሳቂያ ስላደረገው ቲዮ ልምምዱን ትቶ በሐዘን አካባቢውን ጥሎ ይሄዳል። በዚህ ጊዜ ማህበረሰቡ መሪ ሆኖ ካል ወደ ቼት በመምጣት ወንድሙን እንዲመክረው ይነግረዋል። በምሳ ሰዓትም ቼት ወንድሙ ቲዮን ፈጣን የመሆን ህልሙ ከተፈጥሮ ጋር ስለማይሄድ እንዲተወው ተስፋ ማስቆረጥ ይጀምራል። በዚያው ዕለት ከሰዓት በኋላ ሳሩን የሚያጭደው ልጅ ከቤት ሲወጣ ቀንድ አውጣዎቹ አይተውት ራሳቸውን ለማዳን ከቅርፊታቸው ውስጥ ተደብቀው ወደ ቤታቸው ይሄዳሉ። ከምግብ በኋላ ቲዮ ወደ ጋራዥ ሄዶ የኃይል ሰጪ መጠጥ እየጠጣ የሚያደንቀውን የጋይን ቃለ መጠይቅ በቴሌቪዥን እየተመለከተ ነበር። የአርአያው ንግግርም ቲዮን የበለጠ ስላነሳሳው በደስታ ብዛት መጠጡን ያፈሰዋል። ፈሳሹም የቴሌቪዥኑን ገመድ ይነካውና የኤሌክትሪክ መቋረጥ ተፈጥሮ ቴሌቪዥኑ ይጠፋል። መልሶ ለማብራት ሲሞክርም ቲዮ ቴሌቪዥኑን ጥሎ ይሰብረዋል። ከዚህ በኋላም የጋይን ቃለ መጠይቅ ማየት ስለማይችል ወንድሙ ቼት ቲዮ ከእንግዲህ በሩጫ ተጽዕኖ ውስጥ አይወድቅም ብሎ በማሰብ እፎይታ ይሰማዋል። እያወሩ ሳለም ያ ትልቅ ቲማቲም በመጨረሻ ከዛፉ ላይ ወድቆ ሳሩ ላይ ያርፋል። ቀንድ አውጣዎቹም ሊወስዱት ሲሉ አትክልተኛውን ያዩትና ምግባቸውን ትተው ይሸሻሉ። ሽንፈትን ለመቀበል ያልፈለገው ቲዮ ግን ቲማቲሙን ለማምጣት ይወስንና ከሳር ማጨጃው ጋር እሽቅድምድም ይገጥማል። ግቡ ላይ ሊደርስ ሲል ግን አትክልተኛው ይደርስበታል። ወንድሙ ሀረጅቶ ባያድነው ኖሮ ቲዮ ተፈጅቶ አልቆለት ነበር። ከዚያ ሰፋሪ ሽንፈት በኋላ ቲዮ በሐዘን በምሽት በከተማ ውስጥ ለመንሸራሸር ይወስናል። ፈጣን ተሽከርካሪዎችን በማየት ተገርሞ ትኩረቱ ተከፋፍሎ ሳለ አንድ ትልቅ የጭነት መኪና በከፍተኛ ፍጥነት ከፊቱ ያልፋል። በዚያ ቅጽበት ቲዮ ወደ መንገዱ ተወርውሮ በአንድ የውድድር መኪና ኮፈን ላይ ያርፋል። ቲዮም በዚያ ፍጥነት በመደሰቱ ወደ ተሽከርካሪው ሞተር ውስጥ ይገባል። ውድድሩን ለማሸነፍ የቆረጠው ሹፌርም የመኪናውን ኃይል ለመጨመር አንድ ኬሚካል ሲለቅ ቲዮ በፈሳሹ መንሳፈፍ ይጀምራል። ፈሳሹ ወደ ሰውነቱ ሲገባም የቲዮ አካላዊ አወቃቀር ይቀየራል። ወዲያውም ከመኪና ውስጥ ተፈናጥሮ ይወድቃል። ቲዮ ለጥቂት ሰዓታት ራሱን ስቶ ከቆየ በኋላ ሲነቃ ራስ ሊያደርጉት ያሰቡ ትናንሽ ነፍሳትን አይቶ ማባረድ ይጀምራል። ይባስ ብሎም በአካባቢው ቁሮች እየበረሩ ስለነበር ቲዮ ላለመበላት ሲል አንድ ካርቶን ውስጥ ይደበቃል። ኋላም ቤት ሲደርስ በሰውነቱ ላይ እንግዳ ነገር እንዳለ ያስተውላል። አይኖቹ እንደ መኪና መብራት ሲያበሩ ከቅርፊቱ ውስጥ ደግሞ የሳይረን ድምጽ መሰማት ይጀምራል። በዚህ መሃል የማህበረሰቡ አባላት በአትክልት ስፍራ ላይ ስብሰባ ላይ ናቸው። ሌላ አባል በቁራዎች ቢወሰድም ምንም እንዳልተፈጠረ መሪያቸው ቼት ስለ አዲሱ የጥበቃ ፖሊሲ ለተሰብሳቢዎቹ ያስረዳል። በድንገት ግን ኋላ ከነበረው የቲዮ አካል ከፍተኛ የሙዚቃ ድምጽ ይሰማል። ማንም ምን እየተፈጠረ እንደሆነ ሊገባ አልቻለም ነበር። በአጋጣሚው ያፈረው ቲዮም ከአትክልት ስፍራው ለመውጣት ሲወስን በዚያ ባለ 3 እግር ብስክሌት በሚነዳው ልጅ ይያዛል። ልጁም ቲዮን ለመጨፍለቅ ቢሞክርም ቲዮ ግን በአስገራሚ ፍጥነቱ ሊያመልጥ ይችላል። ሕይወቱ አደጋ ላይ መሆኑን የተረዳው ቲዮም አዲሱን ኃይሉን በመጠቀም የልጁን ጥቃቶች በሙሉ ያመልጣል። ይባስ ብሎም በብስክሌቱ የፊት ጎማ ላይ በመውጣት ልጁን መሬት ላይ ይጥሏል። ሆኖም ብስክሌቱ ከአበባው ማሳ ጋር ከመጋጨቱ በፊት ሊያስቆመው አልቻለም። በዚህ ምክንያት የቲማቲም ማሳው በሙሉ ወድሞ የጓደኞቹ መኖሪያ ሙሉ በሙሉ ይፈራረሳል። በእውነት የተበሳጨው መሪያቸው ካልም ቲዮንና ወንድሙን ቼትን ከማህበረሰቡ ያባራቸዋል። መሪዎቹ ሲሄዱ ቼት ሕይወቱን ላበላሸው ወንድሙ እየተቆጣው ሳለ አንድ ቁራ ይዞት ይበራል። ቲዮም ወንድሙን ለማዳን ከፍተኛ ፍጥነቱን ተጠቅሞ ወፉን በከተማው ሙሉ ያሳድደዋል። በድንገት ግን ሌላ ቁራ ብቅ ብሎ ቼትን መሻማት ይጀምራሉ። አንደኛው ወፍ ይዞት ለማምለጥ ቢሞክርም በሌሎቹ ይከበባል። ቼትም በአንዱ ሊበላ ሲል ቲዮ ወደሱ ተፈትልኮ ያድነዋል። ሆኖም በወንድሙ ምትክ ቲዮ ራሱ ይዋጣል። ነገር ግን ልዩ ኃይሉን ተጠቅሞ ከእንስሳው ውስጥ አምልጦ ይወጣል። ብሎም ቼት ከቤቱ በጣም እንደራቀ ሲገነዘብ በጣም አዝኖ ነበር። ወንድሙ ግን ሁሉም ነገር መልካም እንደሚሆን በመንገር ሊያረጋጋው ይሞክራል። ወዲያውኑ ግን በአንድ ሰው ይያዛሉ። ቲቶ የተባለው ይህ ሰውም ሁለቱንም ወደ መኪናው አስገብቶ ወደ አንድ ሱቅ ይሄዳል። ጊዜው ምሽት ስለነበር ሱቆቹ በሙሉ ተዘግተዋል።
ወደ ቦታው ሲገቡም እነ ቲዮ ከተለያዩ ሰዎች ጋር ይገናኛሉ። ሰውየው እዚያ ያመጣቸውም ከሌሎች መሰሎቻቸው ጋር በሩጫ ውድድር እንዲሳተፉ መሆኑን ይገነዘባሉ። ውድድሩ ተጀምሮ ተወዳዳሪዎቹ ሩጫውን ለመጨረስ ሲሞክሩ ቼት ግን ለማምለጥ መንገድ መፈለግ ይጀምራል። ቲዮ ግን እዛው ባለበት ቆሞ ይቀራል። ቲዮ መንቀሳቀስ አለመቻሉን ያዩት ተወራራጆቹ የሚያፌዙበት ሲጀምሩ ቲዮ እውነተኛውን ችሎታውን ለማሳየት በመወሰን መንገዱን በሙሉ በፍጥነት በመሮጥ ሙሉን ብሎክ በሰኮንዶች ብቻ ያጠናቅቃል። በዚህ ጊዜም ሰዎቹም ሆኑ ሌሎቹ ቀንድ አውጣዎች በፍጥነቱ እጅግ ይገረማሉ። ቲቶም ትልቅ የሀብት ምንጭ ያገኘ ያህል ይሰማዋል። ሆኖም ወንድሙ አንጅሎ በዚህ ወንድሙ ውብደት ባለመስማማት አብሮት ካፌ ውስጥ አርፎ ታኮ በመሸጥ እንዲሰራ ሊያሳምነው ይሞክራል። ሁለቱ ወንድማማቾች ከሜክሲኮ የመጡ ሲሆኑ ኑሯቸውን የሚገፉት ታኮ በመሸጥ ነው። ቲቶ ግን ከዚህ የተሻለ ነገር የማግኘት ትልቅ ህልም አለው። በዚያ ምሽት ሰዎቹ ተኝተው ሳለ ዊፕላሽ የተባለው ቀንድ አውጣና ቡድኑ ቲዮን በጎዳና ላይ ወደሚደረግ ሩጫ ይጋብዙታል። ኮከቡ ላይ መጀመሪያ የደረሰ አሸናፊ ይሆናል። ውድድሩ ተጀምሮም ቲዮ ባልጠበቀው መንገድ ቡድኑ አቋራጭ መንገድ በመጠቀም በኤሌክትሪክ ገመዶች ላይ ተንሸራተው ወደ ግባቸው ይሄዳሉ። ቲዮ ግን ሊደርስባቸው ቢሞክርም ከምሰሶው ወደ ምልክት ሰሌዳው መዝለል ባለመቻሉ ውድድሩን ይሸነፋል። በማግስቱ ጠዋት ቲቶ የቲዮን ችሎታ ተጠቅሞ ስኬታማ የሚሆንበትን መንገድ መፈለግ ይጀምራል። ቲዮም ቲቶን ጋይ በሚሳተፍበት የ500 ማይል ሩጫ እንዲያስመዘግበው ያሳምነዋል። ችግሩ በዚህ ውድድር ላይ ለመሳተፍ $20,000 ያስፈልጋል። ስለዚህ ቲቶ ለውድድሩ ጥሩ ማስታወቂያ እንዲሆናቸው በማሰብ የወንድሙን ቁጣ ባለመጠቀም ፍቃድ ይጠይቀዋል። ሆኖም ወንድሙ አንጅሎ ገንዘቡን ለመስጠት አሻፈረኝ ይላል። ቢሆንም ቲቶ በውድድሩ ለመሳተፍ ቆርጦ ስለነበር ጓደኞቹን በቲዮ ላይ ኢንቨስት እንዲያደርጉ ለማሳመን ውብ የሆነ ገለጻ ያዘጋጃል። ምንም ያህል አሳማኝ ሀሳብ ቢያቀርብም ማንም ሰው ቲዮ በውድድሩ እንዲሳተፍ ስፖንሰር ለመሆን ፈቃደኛ አልሆነም። ስለዚህ ዊፕላሽ የተባለው ቀንድ አውጣና ቡድኑ ሰዎቹ በቲዮ ላይ ገንዘባቸውን እንዲያወጡ ለማሳመን አንድ የቱሪስት አውቶቡስ ላይ ጥቃት ፈጽመው ሁሉንም ሰው ቲቶና ጓደኞቹ ወደሚሰሩበት መንገድ ያመጣቸዋል። ተሽከርካሪው ሲቃረብ በርኔታ ባለችው ቀንድ አውጣ ሚስማሮችን በመወርወር ጎማዎቹን ታተነፍሳቸዋለች። ቱሪስቶቹም ከመኪናው ለመውጣት ሲገደዱ ቲዮ ፍጥነቱን ተጠቅሞ ትኩረታቸውን መሳብ ይጀምራል። ይህን ተከትሎም የአካባቢው ነጋዴዎች በሙሉ ተጠቃሚ ይሆናሉ። ምክንያቱም በሱቃቸው ውስጥ ይህን ያህል ደንበኛ ካዩ ረጅም ጊዜ ሆናቸው ነበር። ዳግም የቲዮን አቅም ካየ በኋላም አንጅሎ በውድድሩ ላይ ኢንቨስት ለማድረግ ፈቃደኛ አልሆነም። ቲቶም በዚህ ተስፋ ቆርጦ ሳለ ከሰዓት በኋላ ግን ጓደኞቹ ቲዮ በውድድሩ ላይ እንዲሳተፍ ስፖንሰር ለማድረግ ከቱሪስቶቹ ያገኙትን ገንዘብ ለማዋጣት ይወስናሉ። በማግስቱ ጠዋት እነ ቲዮ ወደ ውድድሩ ቦታ ይጓዛሉ። አንጅሎም ሱቁን ብቻውን እንዲያስተዳድር ይተዋል። በድንገት ግን ምድጃው ስለፈነዳ አዲስ ለመግዛት ይወስናል። ሆኖም ቁጠባውን ሲመለከት ወንድሙ ቲቶ የመመዝገቢያውን ክፍያውን ለመሙላት ገንዘቡን እንደወሰደ ይገነዘባል። ስለዚህም አንጅሎ ለወንድሙ ቢደውልም ነገር ግን ቲቶ ውድድሩ አልቆ ሽልማቱን ከተቀበለ በኋላ ሊመልስለት ወስኖ ስለነበር አላነሳለትም። በጉዞ ላይ እያሉ ቡድኑ ቲዮን ለመመዝገብ መታወቂያ ስም ለማውጣት ያስባል። ቀንድ አውጣዎችን በመሰብሰብ ቱርቦ የሚለውን ስም ያወጡለታል። በመቀጠልም ቱርቦ በውድድሩ ለመሳተፍ በተለየ ሁኔታ የተሰራለትን አዲስ የጥበቃ ልብስ ይለብሳል። ስታዲየሙ ሲደርሱ ቡድኑ በቦታው ግርማ ሞገስ ይደነቃሉ። የሻምፒዮኑን ጋይን የራሱን የፍጥነት ሪከርድ ሲሰብር በአካል የማየት እድልም ያገኛሉ። ቲቶም የቲዮን የማሸነፍ አቅም እርግጠኛ ቢሆንም ሊያስመዘግበው ይሄዳል። ሆኖም ተወዳዳሪው ቀንድ አውጣ መሆኑን ሲያዩ ግን እብድ መስሏቸው ያስወጡታል። በሰዓቱ ጋይ ከፊታቸው ቃለ መጠየቅ እየሰጠ ነበር። ቲዮም ትኩረቱን ለመሳብ አንድ እቅድ ያወጣል። ቲቶን ከመሬት አዳፍቶ እየጎተተ ወደ ጋይ ያቀርበዋል። ቲቶም ለአቅራቢያ ያሉት ጋዜጠኞች ቱርቦን እንደ አዲስ ተወዳዳሪ አድርጎ ያሳውቃል። ሆኖም ግን በአካባቢው የነበሩ ሰዎች በእነሱ ላይ ማሾፍ ይጀምራሉ። ነገር ግን ቱርቦ ከቲቶ እጅ ወርዶ በከፍተኛ ፍጥነት ይፈተለካል። በሩጫው መጨረሻ የውጤት ሰሌዳውም ላይ ቱርቦ የጋይን ሪከርድ መስበሩን ያሳያል። ይህም የሚዲያ ትኩረትን ያገኛል። ውድድሩን ሲመለከት የነበረ አንድ ልጅም ቀንድ አውጣውን በቪዲዮ ቀርጾት ኢንተርኔት ላይ ለቀዋል። ከጥቂት ሰዓታት በኋላ የቱርቦ ቪዲዮ በስፋት ይሰራጫል። ቪዲዮም የውድድሩ ዋና ስራ አስፈጻሚ ጋር ይደርሳል። ይልቁንም ግን ስራ አስፈጻሚው ከውድድሩ በፊት ቱርቦ በውድድሩ እንዳይሳተፍ ይከለክላል። በውሳኔው የተናደደው ቲቶም ቱርቦ እድል እንዲሰጠው አጥብቆ መጠየቁን ይቀጥላል። በዚህ መሃል ግን ጋይ ጣልቃ ይገባና ለዋና ስራ አስፈጻሚው ለቱርቦ ህልሙን እንዲያሳካ እድል እንዲሰጠው ጥሪ ያቀርብለታል። የህዝቡንና የምርጡን ሹፌር ጥያቄ ተከትሎ ሰውየው ቱርቦን በውድድሩ ለማሳተፍ ይገደዳል። ሆኖም ወንድሙ ቼት ቱርቦ ለማይቻል ለሚመስል ህልም ሲል ህይወቱን አደጋ ላይ ሊጥል መሆኑ ያበሳጨዋል። በምሽትም ቲዮ ከሩጫው እንዲወጣ ለማሳመን እየሞከረ ብቸኛው ወንድሙ በ32 የውድድር መኪኖች ሲጨፈለቅ መመልከት እንደማይፈልግ ይነግረዋል። በወንድሙ አመለካከት የተበሳጨው ቲዮ ሞቶ በስታዲየሙ ዙሪያ እየተንሸራሸረ ትልቁን ህልሙን ለማሳካት አንድ ቀን ብቻ በመቅረቱ ልቡ በሐሴት ይሞላል። ወደ ጋራጁ ሲቃረብ የሆኑ ሰዎች በሩን እየዘጉት ያያል። ቲዮም የውድድር መኪናዎችን ለማየት ፈጠን ብሎ ይሄዳል። ቲዮ ዋንጫዎቹን እያደነቀ ሳለ ጋይ ወደሱ ይመጣል። ጋይ መጀመሪያ ላይ ተግባቢ መስል ነበር። ቲዮም ትልቁን አሪያውን በቅርበት በማግኘቱ ተደስቷል። ሆኖም ጋይ ቲዮ እንዳሰበው ጥሩ ሰው አልነበረም። ጋይም የቱርቦን በውድድሩ መሳተፍ የደገፈበት ብቸኛው ምክንያት ብዙ ሰዎችን ወደ ስታዲየሙ ስለሚስብለት ብቻ እንደሆነ ይገልጽለታል። በማግስቱ ጠዋት ተጠባቂው ቀን ይደርሳል።
ነገር ግን ቼት ወደ ስታዲየሙ ላለመሄድ ወስኖ ነበር። ነገር ግን በአንድ ልጅ ተይዞ ቀጥታ ወደ መመልከቻው ስፍራ ይወሰዳል። ልጁ መክሰስ ለመግዛት ከወላጆቹ ጋር ሲገናኝ ቼትን የውድድሩ ሙሉ እይታ ባለው ብርጭቆ ዘግቶበት ይተዋል። ተወዳዳሪዎቹ ትራኩ ላይ ፊልማቸውን እያደሉ ነው። በዚህ ጊዜ ቲቶ በመኪናው እዛ ይደርሳል። ሲወርዱም ሰውየው ለቱርቦ መልካም እድል ተመኝቶለት ይሰናበተዋል። ውድድሩ ተጀምሮም ትንሹ ቲዮ ቀስ በቀስ ልዩ ፍጥነቱንና አነስተኛ መጠኑን ተጠቅሞ ተወዳዳሪዎቹን ማለፍ ይጀምራል። ነገር ግን ጥንቃቄ ካላደረገ በመኪናዎቹ ተጨፍልቆ እንደሚቀር ለመገንዘብ ብዙ ጊዜ አልወሰደበትም። ተወዳዳሪዎቹ ለመጀመሪያው የጥገና እረፍት ሲቆሙ ቲዮ በውድድሩ ጭካኔ ፈርቶ ነበር። ቲቶና ጓደኞቹም ለቱርቦ ውድድሩን መቀጠል እንዲችል ተገቢውን ማስተካከያ ለማድረግ ቢሞክሩም በመደናገጣቸው የተነሳ እንቅፋት ይሆኑበታል። በዚህ ጊዜ የዊፕላሽ ቡድን ጣልቃ መግባት ግድ ይሏል። ይህ በእንዲህ እንዳለ ጋይ የቡና እረፍት ወስዶ ወደ ትራኩ ይመለሳል። ቱርቦም አካሉን ዘይት ተቀብቶ በሙዚቃ ለጥቂት ሰከንዶች ዘና ካለ በኋላ ከዊፕላሽ ጠንካራ ማነቃቂያ ያገኛል። ዊፕላሽም እንደ መኪና መሮጡን አቁሞ እንደ ቀንድ አውጣ ከሮጠ ብቻ የማሸነፍ እድል እንደሚኖር ይነግረዋል። ቱርቦም የጓደኛውን ምክር በመከተል በትራኩ ላይ በቀላሉ መጓዝ ይጀምራል። ከተሽከርካሪዎች ስር ሲያልፍም ለማየት የራሱ መብራቶች ይጠቀማል። በውድድሩ መጀመሪያ ላይ ባገኙት እውቅና ምክንያት የታኮ ወንድማማቾች ሱቅ ታዋቂ ይሆናል። አንጅሎም በቴሌቪዥን ውድድሩን እያሳየ በደርዘን የሚቆጠሩ ደንበኞችን ያስተናግዳል። የቱርቦ ወንድም ቼትም ውድድሩን በአትኩሮት በመከታተል የቱርቦ ትልቅ አድናቂ ሆኗል። በአነስተኛ መጠኑ ምክንያት ቱርቦ በትራኩ ላይ የሚከሰቱትን አደጋዎች በብቃት ማምለጥ ችሏል። አሁን ከፊቱ ያለው ብቸኛ ተቀናቃኝ የምንጊዜውን ፈጣኑ ተወዳዳሪ ጋይ ነው። ጋይ ቱርቦ እንዳያልፈው ለማስቆም ሲሞክር ከጎማዎቹ የተገነጠሉ የጎማ ፍርፋሪዎች ቱርቦን ከግድግዳው ጋር ያጋጩታል። ከዚያን ጊዜ ጀምሮም ቱርቦ ውድድሩ ሲኦል ይሆንበታል። ዙሩንም የመጨረሻው ተወዳዳሪ ሆኖ ያጠናቅቃል። የቱርቦ ሕይወት አደጋ ላይ መሆኑን ያየው ቲቶም ከውድድሩ ሊያስወጣ ይወስናል። ቱርቦ ግን ውድድሩን ለማቋረጥ ፍቃደኛ አልሆነም። የቻለውን ሁሉ ለማድረግ የቆረጠው ቱርቦም ተቀናቃኞቹን ተከትሎ በመድረስ ቦታውን ያስመልሳል። ነገር ግን በመሃል በድንገት ኃይሉ መዳከም ይጀምራል። ሁለተኛ ደረጃንም ለረጅም ጊዜ ማስጠበቅ አልቻለም። ወደ ኋላ ሲመለከት ሊጨፈልቀው የነበረውን የሳር ማጨጃ ያስታውስና በዚህ ጊዜ በራሱ ጥረት ማምለጥ እንደሚችል ይወስናል። ከዚያም ቲዮ የቀረውን ኃይሉን ተጠቅሞ የመጨረሻውን ዙር በማጠናቀቅ መሪነቱን ይረከባል። አሁን ማድረግ ያለበት አንደኛ ደረጃውን ይዞ መጨረስ ብቻ ነው። ጋይ ግን በቀንድ አውጣ ላለመሸነፍ በትራቁ ጥግ በመዞር ተቀናቃኞቹን ያልፋል። ነገር ግን በከፍተኛ ፍጥነት ሲያሽከረክር መኪናው መንሸራተት ይጀምራል። በዚህም ተወዳዳሪዎቹን በሙሉ ያካተተ አደገኛ አደጋ ይፈጠራል። በመጨረሻው ምዕራፍ መንገዱ ሙሉ በሙሉ ተዘግቷል። ተቀናቃኞቹ የሕክምና እርዳታ እያገኙ ሳለ ቱርቦ ውድድሩን ለመጨረስ ይወስናል። ለመጨረሻው መስመር በጣም ተቃርቦ ሳለ ግን ኃይሉ ይከዳዋል። ይባስ ብሎም በቅርፊቱ ላይ ያለውን ቀዳዳ ሲያይ ቲዮ ተደብቆ ውድድሩን ለማቋረጥ ይወስናል። ነገር ግን ወንድሙ ህልሙን እየተወ መሆኑን ሲገነዘብ ቼት አንድ ነገር ለማድረግ ይወስንና ከዛ ብርጭቆ ውስጥ ራሱን ነፃ ያወጣል። በመስኮት በኩል አምልጦም በልጁ እንደገና ከመያዙ በፊት በአንድ ፊኛ ላይ ይዘላል። ዊፕላሽና ጓደኞቹ በቁራዎች ላይ ተቀምጠው ሊያድኑት እስኪመጡ ድረስ ቼት የሚወርድበት ምንም መንገድ አልነበረውም። ወደ ቲዮ ሲቃረብ ወንድሙን እያበረታታው ህልሙን ለማሳካት ምንም አይነት ልዩ ኃይል እንደማያስፈልገው ያረጋግጥለታል። በእነዚህ ቃላት የተነሳሳው ቱርቦም ጉዞውን ይቀጥላል። ይህም በተመልካቾቹ ዘንድ ከፍተኛ ሁከትን ይፈጥራል። ጋይ ግን ከሱ የበለጠ ትኩረት የሚያገኝ ማንንም ሊቀበል አልቻለም። ስለዚህ መኪናውን በትራኩ ዙሪያ እየጎተተም ቢሆን ውድድሩን ለመቀጠል ይወስናል። ሆኖም ቲዮ መስመሩን ሊያቋርጥ መሆኑን ያየው ጋይ በእግሩ ሊጨፈልቀው ይሞክራል። ቱርቦ ግን ጥቃቶቹን ለማምለጥ ይችላል። በቅርፊት ውስጥ ተደብቆም የመጨረሻውን መስመር እስኪያልፍ ድረስ ይንከባለላል። በዚህም በታሪክ የፎርሙላ 1 ውድድርን ያሸነፈ የመጀመሪያው ቀንድ አውጣ ይሆናል። በዚያን ቀን ቱርቦና ቡድኑ ከዋንጫው ጋር በጋዜጣዊ ፊት ገጽ ላይ ወጡ። ከዚያ በኋላ የቲቶና የጓደኞቹ ህይወት ሙሉ በሙሉ ተቀየረ። ቲቶም ታኮ መስራቱን እንዲቀጥል ለአንጅሎ አዲስ ምድጃ መግዛት ቻለ። የሰፈሩ ነጋዴዎችም ብዙ ደንበኛ ለመሳብ ቻሉ። ከውድድሩ በኋላ ቲዮ አዳዲስ ውድድሮች ላይ ሲሳተፍ ለማየት ከተለያዩ ግዛቶች ወደ ሎስ አንጀለስ የሚጓዙ በርካታ አድናቂዎችን አፍርቷል። ከጥቂት ቀናት እረፍት በኋላም ቅርፊቱ ሙሉ በሙሉ ድኗል። ቱርቦም ኃይሉን መልሶ አግኝቷል። ፍጥነቱን በመመለሱም በጣም ደስተኛ ነው። ከሁሉ በላይ ግን አሁን ሙሉውን ለማድረግ ምንም አይነት ኃይል እንደማያስፈልገው ተገንዝቧል። የአኒሜሽን ቻናሌም ዲስክሪፕሽን ላይ ያለ፣ እሱንም ሰብስክራይብ እያደረጋችሁ አኒሜሽን ፊልሞችን ኮንኩሙ።